ሰላም ሰላም ተመልካቾቻችን እንዴት ናችሁ? ይህ ፓን ሀበሻ ሚዲያ ነው። ሚዲያችን ፓን ሀበሻ ሚዲያ የአባቶቻችን ታሪክና ገድል ከትውልድ ወደ ትውልድ ለማስተላለፍ ጠንክሮ እየሰራ ነው። እናንተ ተመልካቾቻችንም የዚህ ታሪክ ተካፋይ እንድትሆኑ የድርሻችሁን እንድትወጡ ከጎናችን እንድትቆሙ በአክብሮት እንጠይቃለን። ሚዲያችን ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉም በዛው እንጠይቃለን። የዛሬ አጀንዳችን ከንጉስ ኢዛና ጋር የተያያዘ ይሆናል። ኪንግ ኢዛና ንጉስ ኢዛና ዓለምን ያስደነቀው የአክሱም የራሳቸውን ሳንቲም ካተሙ ጥንታዊ መንግስታት አንዱ እንደነበሩ ያውቃሉ። አባታችን ንጉስ ኢዛና በአራተኛው ክፍለ ዘመን ማለትም ከ320 እስከ 360 ዓመተ ምህረት ይገዛ የነበረ ታላቅ ንጉስ ነው። በአፍሪካ ለመጀመሪያ ጊዜ የወርቅ የብርና የነሐስ ሳንቲሞችን ላይ ያሉት ጽሁፎች በግዕዝና በሳባውያን ቋንቋ የተጻፉ ናቸው። ይህም አክሱም በወቅቱ ከሮም እና ከህንድ ጋር የነበራትን የንግድ ትስስር ያሳያል። የታሪክ ለውጥ ምልክቶች ከጨረቃ ወደ መስቀል ኢዛናን ከመጠመቁ በፊት በነበሩት ሳንቲሞች ላይ የጨረቃና የፀሐይ ምልክቶች የአልሙቃህ አማልክት ይታዩ ነበረ። ክርስትናን የመንግስት ሃይማኖት ካደረጉ በኋላ ግን በሳንቲሞች ላይ የመስቀል ምልክት ማስቀረጽ ጀመረ። ይህም በዓለም ታሪክ መስቀልን በሳንቲም ላይ ያስቀረጸ የመጀመሪያው ንጉስ ያደርገዋል። ኢዛና የነገስታቱ ንጉስ ማለትም ንጉሰ ነገስት ተብሎ ይጠራ ነበር። በሁለት ቋንቋዎች በግዕዝ እና በሳባውያን ፊደል ያስቀረጸው የድንጋይ ላይ ጽሁፍ ዛሬም አክሱም ላይ ምስክር ሆኖ ቆሟል። ሳንቲሞቹ አክሱም ምን ያህል የበለጸገችና በኢኮኖሚ የጠነከረች እንደነበረች ማረጋገጫዎች ናቸው። ንጉስ ኢዛና የክርስትና መዝገብ ብቻ ሳይሆን የሀበሻውያን ብሔር አጋዘንና የኢኮኖሚ ጥንካሬ ምልክት ነው። የዛሬው ብር መነሻው ይሄው ከዚህ ታላቅ ታሪክ የተነሳ ነው። ለተጨማሪ የታሪክ መረጃዎች ፎሎ ማድረግ አትርሱ። ለነበረን ቆይታ እናመሰግናለን።